መልአኩ ቅዱስ ዑራኤል ያደረገልኝ እንደሚከተለው እኔ ስሜ ወለተ ጻዲቅ እባላለሁ። በምሰራበት በአንድ ኢንሹራንስ ኩባንያ ውስጥ ተቀጥሬ እኔ ስሜ ወለተ ጻዲቅ እባላለሁ። በምሰራበት መስሪያ ቤት መስራት ከጀመርኩ ብዙ ዓመታት ሆነኝ። የእድገት ማስታወቂያ ሲወጣ ብወዳደርም ግን ምንም ማለት የሚባል የለም ነበር። ከዚያም አንድ ቀን የቅዱስ ዑራኤል ቀን ወር በገባ ማለት ነው ማታ ልሳለም መጣሁ። ከዚያም አንዲት እህታችን የመልአኩ የቅዱስ ዑራኤል ምስክርነት እንዲህ ብላ ስትናገር ሰማሁ። በምሰራበት ቦታ ፈተና ተፈትኜ አልፌ አላውቅም ነበረ። ከዚያ የመልአኩ የቅዱስ ዑራኤልን ድርሳን አንብቤ ወደ መተኛ ክፍሌ ስገባ በአንዴ አለፍኩኝ ብላ ስትናገር ሰምቼ ነበረ። ይህንንም ምስክርነት ስሰማ መልአኩ ቅዱስ ዑራኤል ለእሷ የደረሰ ለእኔ ድረስልኝ ብዬ ነገርኩት። እኔም ምስክርነት እናገራለሁ ብዬ ነገርኩት። እዚያም ድርሳኑን ከስልኬ ላይ ተፍቼ በደንብ ካዳመጥኩትና ከተማጸንኩት በኋላ ወደ መፈተኛ ክፍል ገባሁ። ተፈተንኩ። መልአኩ ቅዱስ ዑራኤልን አላሳፈረኝም። ለ6 ዓመት ሳይሳካልኝ የቆየውን እድገት በጥሩ ውጤት አለፍኩ። ክብር ምስጋና ለቅዱስ ዑራኤል ይሁን። አመስግኑልኝ ብሏል። ወልደ ሥላሴ በዓመት 1000 ብር ለቅዱስ ዑራኤል አመጣለሁ ብዬ ነበር፣ እያመጣሁ ነው። እሺ ምስክርነት፣ በርካታ ምስክርነት ነው ያለው። እነዚህን ምስክርነቶች በሙሉ በማታው ክፍለ ጊዜና በኋላ ላይ የምናሰማ ይሆናል። ወደ ዘማሪ ቀዳሜ ጸጋ እወስዳቸዋለሁ። ከዚያ ፊት ቅዱስ ዑራኤል ገናናው መልአክ ለእኔ ብዙ ችግር አድርጎልኛል። ግን ለረጅም ዓመታት ያህል ስራ አጥቼ ነበረ። ስራ ካገኘሁ የመጀመሪያውን ደሞዜን አመጣለሁ ብዬ ተስዬ ነበረ። ጸሎቴን ሰማ። ስለዚህ 9888 ብር የመጀመሪያውን ደሞዝ አምጥቻለሁ። አመስግኑልኝ ብለዋል። አመስግኑላቸው። እሺ ወደ ዘማሪ ቀዳሜ ጸጋ ወስዳችኋለሁ። ያልተነበቡ ምስክርነቶችንም በመሃል የምናሰማ ይሆናል። ወደ ዘማሪ ቀዳሜ ጸጋ Rabbat